ዛሬ ደግሞ ከኔ ጋር ወደ ያቤሎ እንሄዳለን። ያቤሎን እናያለን፣ እንጎበኛለን። ያው በወፍ በረር ቢሆንም እንግዲህ ልንገባ ነው ወደ ፕሌናችን ኢትዮጵያን ኤርላይንስ። እንግዲህ እዚህ ጋር ቴክ ኦፍ ልናደርግ ስንል ነው። ስፒዳችንን እንድታዩት ነው 341 ኪሎ ሜትር ፐር ሃወር። አዲስ አበባ በወፍ በረር ትመስላለች። እዩት እንግዲህ እንዴት እንደሚገሰግስ ፕሌኑ። እዩት እንዴት እንደሚሮጥ። ትንሽ ፋስት ፎርዋርድ አድርጌዋለሁ፣ ግን ስቲል በጣም በፍጥነት ነው የሚሄደው። እዩት እንግዲህ እንደዚህ በረሃ ቦታ ላይ ደርሰናል። ድንገት ዞር ስል ዝቋላ ተራራ ከፊት ያየሁት ይባላል። ቶሎ አየሁት። ያው አላቆም ነበረ ይፈራል። ከዛ ደግሞ እሱን አለፍን። እሱን ስናልፍ ደግሞ ሌክ ዝዋይ ከፊታችን ይታያል። ሐዋሳን ሻሸመኔን አልፈን ነው የምንሄደው በአየር ላይ። እንግዲህ እንደዚህ ነው ሌክ ዝዋይ። ዩት እንደዚህ እንድታዩት ብዬ ነው ከላይና ከታች። ያኛው በማፕ ነው፣ ይሄኛው በአክቹዋል በቪዲዮ ስክሪን ሪከርድ አድርጌ ነው። ዩት አሁን ከፍታችን ላይ ደርሰን 555.5 ኪሎ ሜትር ፐር አወር በ22548 ጫማ ከፍታ እየበረረ ከደመናው በላይ እንደ ንስር ከፍ ብለን እየተምዘገዘገ ነው። ያቤሎ ልንደርስ ነው፣ ልናርፍ ነው። እንግዲህ እንደምታዩት ተቃረብን ለመሬት። ነካ አሁንም ነካ። ደርሰናል። እግዚአብሔር ይመስገን በሰላም አርፈናል። ጥሩ በረራ ነበረ። እንግዲህ ከፕሌናችን ወረድን። የመጣንባት ፕሌን ይቺ ናት። ይሁት አየር መንገዱ አያምር? በጣም ነው ደስ የሚል። በጣም ነው እንደዚህ መልካም ምድር ኢንጆይ የማደርገው። እንግዲህ እየሄድን ነው እየወጣን። ያው ስንወጣ እንደዚህ አይነት ቪዲዮዎች አሉ። በጣም ደስ ይላል። ያቤሎ ኤርፖርት እንግዲህ እንደዚህ ነው። አሁን በቅርቡ ከ3 ከ4 ወር በፊት ነው እንትን የተባለው። ሻለቃ ጃተኒ አደባባይ ይባላል። ያቤሎ ላይ ያለ አደባባይ ነው። ከሩቅ ደግሞ የምናየው የአባ ገዳ ህንፃ ነው። ግንባታ ላይ ነው ያለው። እንግዲህ ጉዟችን ይቀጥላል ከኛ ጋር ነው።